ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። ዛሬ ትንሽ ላስታውስ የፈለኩ ምንድነው እኔ ሼፍ ማሚላ ነው። ይሄ ደግሞ የሼፍ ማሚላ ዩቲዩብ ቻናል ነው። ዛሬ ላስረዳ የፈለኩ ምንድነው እኔ ሼፍ ነኝና ሼፍ ማለት ምን ማለት ነው፣ ከትርጉሙ ከየት ሀገር እንደመጣ ስሙን የሰየመው ማን እንደሆነ እሱ ስራው ምን እንደነበረ እና ስሙ ማን እንደሆነ ነው አሁን ዛሬ እና ሼፍ የሚለው ደግሞ ትርጉሙ ሪስፖንሲቢሊቲው ደግሞ ኃላፊነቱ ምንድነው እና በስንት ይከፈላሉ የሚለው ነው ለማስረዳት የመጣሁት። በመጀመሪያ ሼፍ ማለት ምን ማለት ነው? ሼፍ ማለት ክህሎት ያለው የምግብ አብሳይ ሲሆን በሁሉም የምግብ ዘዴዎች የኩኪንግ ሲስተሙ በጣም ረቀቅ ያለ ካሉ ሰራተኞች ምክንያቱም እሱ ስለሆነ ማኔጅ የሚያደርጋቸው እሱን አሪያ ስለሚከተሉ ሼፍ ማለት ከነሱ በጣም በኩኪንግ ሲስተሙ ሆነ በናውሌጅም በቴዎሪካልም በትምህርቱም በጣም ረቀቅ ያለ መሆን አለበት ማለት ነው። እንደዛ ሼፍ ማለት ያ ነው የመጀመሪያው። እና በመቀጠል ምንድነው አጠቃላይ የወጥ ቤትን ወይም የኪችንን በተጨማሪ ኃላፊነትን የሚወስድ ነው። ለምሳሌ በምግብ ቴስት ሊሆን ይችላል፣ በክሊኒክ በጽዳት ሊሆን ይችላል፣ በፍሬሽ ባዛር፣ በድራይ ስቶር። ፍሬሽ ባዛር የሚባሉት ምንድናቸው? አትክልቶች፣ ሰላጣ፣ ቲማቲም፣ ቃሪያ፣ ድንች በቃ እነዚህ አጠቃላይ የአትክልት ዘሮች ምን ይባላሉ? ፍሬሽ ባዛር እና ፍሬሽ ባዛርን በተገቢ ቦታ የሚቆጣጠር። ድራይ ስቶር ደግሞ እነዚህ ለምሳሌ ታሽገው የሚሸጡ ነገሮች አሉ ብዙ ጊዜ ከፋብሪካ የምናወጣቸው እነሱ ምን ይባላሉ? ድራይ ስቶር እና ድራይ ስቶር እና ፍሬሽ ባዛሩ በትክክል ጠብቆ የኪችን ንጽህናውን ፕሮቶኮልን ጠብቆ በዘመናዊ መንገድ ማስኬድ የሚችል ነው ሼፍ። እና ዳይሬክት ትርጉሙ ላይ ከመጣን የወጥ ቤት ኃላፊ ማለት ነው። ኩክ ብቻ ሳይሆን ሪስፖንሲቢሊቲ ኃላፊነቱ በጣም ትልቅ ነው ካሉት ረዳት ሼፎች። ቀጣይ ላይ እናየዋለን። የሼፍ ክፍሎች ብዙ ናቸው። ቢያንስ በትንሹ አምስት ነው አሁን መናገር የፈለኩት። ከአምስቱ በቀጣይ ቪዲዮ ከኮሚስ ጀምሮ እስከ ሄድ ሼፍ ድረስ እስከ ኤክስኪዩቲቭ ሼፍ ድረስ እነግራቸዋለሁ። እና ለዛሬው ይሄን ይመስላል። ኮሜንት ላይ ደግሞ ምንድነው ሳልነግራችሁ ደግሞ የረሳው ምንድነው የመጣው ሀገሩ ላይ ከየት ሀገር ነው የመጣው ቋንቋው ኃላፊነቱን ነግሬያቸዋለሁ። ግን ከእናንተ ኮሜንት ላይ የምፈልገው ምንድነው ኃላፊነቱን ነግሬያቸዋለሁ። ስለዚህ ከየት ሀገር ነው የመጣው፣ በምን ቋንቋ ነው የተሰየመው እና ስሙ ማን ይባላል? ይሄን ሼፍ የሚለውን ስያሜ ለሼፎች የሰጠው ለኩከሮች የሰጠው ሰውዬ ስሙ ማን ይባላል፣ በየትኛው ሀገር ቋንቋ ነው የተሰየመው የሚለውን ኮሜንት ላይ እንድጽፉልኝ እፈልጋለሁ። ከዛ ቻሌንጁን ደግሞ አብረን እናየዋለን።